አንተ በርን ከከፈትከው ቄሱን ስትጠብቅ ክርስቶስ ራሱ ቤት ሊመጣ ይችላል። በርን ክፈተው፣ ልብን ክፈተው። ስለዚህ የአዲስ ኪዳን ሰዎች መሆናችን መርሳት የለብንም እና የታገሱትን ግን ምን እንላቸዋለን? ብፁዓን እንላቸዋለን። እኛ ለሰማዕታት፣ ለጻድቃን፣ ለመላእክት፣ ለእመቤታችን ጭምር ለቅዱሳን ጽላት የቀረጽነው ቤተክርስቲያን ያነጽነው ገድል፣ ድርሳን፣ ተአምር የጻፍነው ጸበል የፈለቀላቸው በስማቸው ፈውስ የተደረገላቸው ሰዎች መከራውን የታገሱ ብፁዓን ናቸው። እግዚአብሔር በምርጫ አይሸነፍም። እግዚአብሔር መፈንቅለ መንግስት አያሰጋውም። እግዚአብሔር ምትክ የለው። ነገሮች ሁሉ ምትክ አላቸው። እግዚአብሔር አይተካም። እኔ ሁል ጊዜ እናገራለሁ፣ ባይኖሩን መተኪያ የሌለን ሁለት ነገሮች ናቸው። አንድ እግዚአብሔር ነው፣ ሁለተኛ ድንግል ማርያም ናት። ሁለቱ አይተኩም። እግዚአብሔር ሁለተኛ ስለማይወለድ ሁለተኛ እናት የለውም። ጻድቃን ይተካካሉ፣ ቅዱሳን ይተካካሉ። እኛ ትጥቅ ፈተን ሐሞታችን ፈሶ ወኔ ከርቶን እጅ ለሰይጣን ለዓለም ለስጋ እጅ ሰተን ነው እንጂ ጊዮርጊስ ማለት የሚተካ ነው። አርሴማ ማለት የምትተካ ነው። ተክለ ሃይማኖት የሚተኩ ናቸው። የድሮ ተክለ ሃይማኖት አሁን ሌላ ተክለ ሃይማኖት ሊመጣ ይችላል። ሌላ ጊዮርጊስ ሊመጣ ሌላ እግዚአብሔር ወላድ ነው። ቤተ ክርስቲያን ወላድ ናት። በየዘመኑ ተወልዳለች። የማይተኩት ሁለት አካላት ናቸው። ነግሬያቸዋለሁ አይደለም? እግዚአብሔር አይተካም፣ ድንግል ማርያም አትተካም። እግዚአብሔር ሁለተኛ ስለማይወለድ ማለት። ስለዚህ ብሉይ ኪዳን ማለት ያረጀ የተበላሸ ያፈጀበት ማለት አይደለም፣ የቆየ የነበረ ማለት ጭምር ነው። ስለዚህ መጽሐፉ ምን ይባላል? ቅድም እንደነገርኳችሁ ብሉይ ኪዳን ይባላል። የቆየው ቃል ኪዳን፣ ያለፈው ቃል ኪዳን፣ በዛኛው ዘመን የነበረ ሰው እግዚአብሔር ከሰው ጋር ሰውን ለማስተዳደር የገባው ውል፣ የገባው ሰነድ፣ የገባው ቃል ኪዳን ብሉይ ኪዳን ይባላል። መጽሐፉ ዘመኑ ደግሞ ምን ይባላል ብያችኋለሁ? ዘመነ ብሉይ ይባላል። የቆየው ዘመን ያለፈው ዘመን ማለት ከክርስቶስ በፊት የነበረው። ከዛ በኋላ ደግሞ የመጣው ዘመኑ ምን ይባላል ብያችኋለሁ? ዘመነ ሐዲስ ይባላል። አዲሱ ዘመን ሁሉ ነገር የተለወጠበት፣ የጥሉ ግድግዳ የፈረሰበት፣ የለያየን መጋረጃ የተቀደደበት፣ ሰው ወደ ቀደመ ክብሩ ወደ እግዚአብሔር ልጅነት፣ ወደ ቀደመ ርስቱ ወደ ገነት፣ ወደ ቀደመ አባቱ ወደ እግዚአብሔር የተመለሰበት፣ እግዚአብሔር ተጣልቶን እግዚአብሔር የታረቀብን፣ እሱ ተበድሎ እሱ ክሶ እርቅ የተፈጸመበት፣ በቅዱሳን በነቢያት ክርስቶስ እግዚአብሔር አድሮባቸው ይኖር ነበር። በረድኤት ነበር። በአዲስ ኪዳን ግን በኩነት ሰው በመሆን ነቢያት አይናቸውን ሞልተው ያዩት ያልነበረ እግዚአብሔር ይንቀጠቀ አይደለም ነቢያት አይደለም ሰዎቹ እሱ ያለበትን ተራራ የነካ እንስሳ እንኳን በሚነድበት በሚቃጠልበት ዘመን ነበር በብሉይ ኪዳን። በአዲስ ኪዳን ግን በመካከላችን ተገኘ። ከሰማይ ወረደ፣ ከድንግል ተወለደ፣ በበረት ተጣለ፣ በጨርቅ ተጠቀለለ። ሲራብ አየነው፣ ሲጠማ አየነው፣ ሲበርደው አየነው። ቃና ዘገሊላ ሰርግ ቤት ተጠርቶ ከታዳሚዎች መካከል ቁጭ ብሎ አገኘነው እግዚአብሔር። ቢታንያ ቁጭ እና ላዛር ቤት ሄዶ ለቅሶ ቤት ከለቅሶ ደራሾቹ ጋር ቁጭ ብሎ አገኘነው እግዚአብሔር። በነ ጴጥሮስ አማት ቤት በሽተኛ ሊጠይቅ ሲንከራተት አገኘነው እግዚአብሔር። ዮርዳኖስ ለዮርዳኖስ ሲንከራተት አገኘነው። ግብጽ ለግብጽ ሲንከራተት አገኘነው። አሁን በአዲስ ኪዳን አደረብን፣ ረዳን ሳይሆን አደረብን። ተዋሃር ነው፣ በላ ነው፣ ጠጣ ነው፣ አንድ አካል ሆን። እሱን አባታችን ብለን የመጥራት እድል ተሰጠን። እኛ ደግሞ ልጆች የመባል እድል ተሰጠን። እንዳውም ደህና ዋላችሁ? እየሰማችሁ ነው እንዴ? ማርያምን በሉ አይዟችሁ፣ ማርያምን በሉ እግር መንገዱ እስኪ። በጣም ጥሩ አያችሁ። አቡነ ዘበሰማያት አባታችን ሆይ ብለን እንጸልያለን አይደለም? በብሉይ ኪዳን የነበሩ ሰዎች አባታችን አይሉም፣ አልተፈቀደላቸውም። እኛ ግን እነሱ ምን ይሉት ነበር? እግዚእነ ንጉሥነ አምላክነ። እንዴት ነው? ጌታችን፣ ንጉሳችን፣ ፈጣሪያችን፣ አምላካችን ነበር። ይሄ ክብሩን፣ ጌትነቱን፣ አስፈሪነቱን ነበር የሚያሳየው። በአዲስ ኪዳን ግን እሱ ራሱ ወዶ ፈቅዶ እንዲህ ብላችሁ ጥሩኝ አለ። አቡነ ዘበሰማያት
አባታችን በሉኝ አለ። አባታችን ስንለው ከጌትነቱ ይልቅ ፍቅሩን እናየዋለን። ሁልጊዜ እንደምንለው እኔ ቀራንዮ ላይ በቁስሉ ውስጥ ፍቅሩን፣ በደብረ ታቦር በጌትነቱ ውስጥ ክብሩን፣ በሰማይ ደግሞ ጌትነቱን አይተነዋል። በአዲስ ኪዳን ቅድም እንደነገርኳችሁ እግዚአብሔር አባት ሆኖ መጣ። ብሉኝ ጠጡኝ ብሎ ስጋውን ቆርሶ ያጎረሰ፣ ደሙን ቀርቶ ያጠጣ፣ ተራቅቶ ያለበሰ፣ ዝቅ ብሎ ከፍ ያደረገ፣ ይሄ ለተራበ የሚበላ ዳቦ፣ ለተጠማ የሚጠጣ ውሃ፣ ለተራቆተ ስጋን ሳይሆን የራቁት ህሊናን ራቁት ባዶነትን የሚሸፍን ልብስ ነው መጣ እግዚአብሔር። ስለዚህ ዘመኑ ዘመነ ሐዲስ ይባላል። መጽሐፉም ሐዲስ ኪዳን ይባላል። እየሰማችሁ ነው? መጽሐፉ ምን ይባላል? ምን ይባላል? ሐዲስ ኪዳን ይባላል። በዚህ ክፍል ውስጥ 35 ወይም ደግሞ በመጽሐፍ ቅዱሱ ዓለም ተስማምቼበታለሁ እያለ በሚደነፋበት መጽሐፍ ቅዱስ ውስጥ ደግሞ ብሉይ ኪዳኑ 39 ነው። ከዚህ ውስጥ የሚገርማችሁ ነገር ከ39ኙ የዓለም ታሪክ የሚባለው 11 ምዕራፍ ብቻ ነው። ሌላው የብሉይ ኪዳን መጽሐፍት በጠቅላላ 39 ናቸው። ምዕራፉ በድምሩ 929 ነው። ከ929 ምዕራፍ ውስጥ ዓለምን የሚመለከተው ታሪክ 11 ምዕራፍ ብቻ ነው። በደንብ ሰምታችሁ ነው? ስንት ምዕራፍ ነው? በጥቅሉ ስንት ምዕራፍ ነው ብሉይ ኪዳን? በደንብ በሉ እንጂ አሁን ግማሽ እኮ ቤቱ ሄዶ ወይ ሱቁን ከፍቶ ሊገርማቸዋል። አሁን አበሻ ችግሩ ምንድን ነው? ሲተኛው ሱቁን ይዞ ነው የሚተኘው። እኔ ከዚህ በፊት ተናግሬያለሁ። ነጋዴዎች ሱቃችሁን ዘግታችሁ ተኙ ብያለሁ። አንዳንዱ ሱቁን ታቅፎ እየተኛ ሚስቱን እየረሳ ትዳሩ ተበትሯል። ይገርማቸዋል። ሱቃችሁን ዘግታችሁ ውጡ። ሱቅን ይዞ መተኛት ምን ማለት ነው ታውቃለህ? አልጋ ላይ ተኝተህ ነገ እንደው ያኛው ጫማ ይሸጥ ይሆን እንደው ነገ ሱቅ ከፍቼ እንደው ያኛ አልቃ ይሸጥ ይሆን። አሁን አንተ ነህ ከሱቁ የወጣው ሁሉ ሱቁ ካንተ አልወጣም ማለት በሌላ ቋንቋ የኔ ጌታ። ስለዚህ በደንብ ስሙን፣ ልባችሁ ስብስብ አድርጋችሁ ሙሉ በሙሉ እዚህ እኮ ነው እያልኳችሁ ነው። ሰምታችሁኛል? ዘመኑ ምን ይባላል ብያችኋለሁ? አቤት ሐዲስ ኪዳን ይባላል ብያችኋለሁ። ስለዚህ በእኛ ደግሞ የሐዲስ ኪዳን ሰዎች እንባላለን። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንዲህ ተብሎ ተጽፏል። ውስተ ዚአሁ መጻ ወደ ወገኖቹ መጣ ወእሊአሁሰ ኢተወክፍዎ ወገኖቹ ግን አልተቀበሉትም። ወለለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ ለተቀበሉት በስሙ ላመኑት ግን የእግዚአብሔር ልጆች ሆኑ ዘንድ ምን ሰጣቸው አለ? ስልጣን ሰጣቸው አለ። እኔ፣ አንተ፣ አንቺ የንጉሥ ልጅ አይደላችሁም፣ የባለ ሀብት ልጅ አይደላችሁም፣ የዝነኛ ልጅ አይደላችሁም፣ የታዋቂ ልጅ አይደላችሁም። ምናልባት ዓለም እናንተን የሚያስታውስበት ማንጠልጠያ ያለው አባት የላችሁም። ይክበር ይመስገን የንጉሱ ልጆች ነን። የጌቶቹ ጌታ የነገስታቱ ንጉስ እግዚአብሔር አባታችን ነው በሐዲስ ኪዳን። አሁን እናንተ ታማላችኋል። ቄሶቹ የብረት በር ያው የሀብታም ቤት እያዩ ነው የሚሉት ትላላችሁ። እና ምን እናድርግ? ሰዎች አይደለን እንዴ? እኛ ገብርኤል ነው። እኔ እኮ ወልደ ሚካኤል እንጂ ሚካኤል አይደለም የኔ ጌታ ታውቃለህ። ቄሱ ወልደ ገብርኤል እንጂ ገብርኤል አይደለም፣ ሰው ነው። አንተ በርን ከከፈትከው ቄሱን ስትጠብቅ ክርስቶስ ራሱ ቤት ሊመጣ ይችላል። እንደምታውቁት ኢዮብ ዝነኛ ነው፣ ታዋቂ ነው፣ ባለሀብት ነው። የኢዮብ ሚስት ነበር፣ ለክብር ያገለግል ነበር። ያ ሁሉ ይጦሩኛል ያለቻቸው ልጆቿ በአንድ ቀን አመድ ሆኑ፣ ጠፉ። የምትመካበት ሀብቷ አመድ ሆነ። የምትመካበት የኢዮብ አካል ተቆራረሰ፣ ጠፋ። በዚህ ጊዜ ሚስቲቱ ምንድን ያለችው? ኢዮብ እምይእዜሰ ባርኮሙ ለእግዚአብሔር። አሁን ነገሩ አልቋል። ካሁን በኋላ ምንም የቀረ ነገር የለም። እግዚአብሔር ካሁን በኋላ ምን ያደርግብኛል ብለህ ተፈራዋለህ። ማድረግ የሚችለው ነገር ሁሉ አድርጎ ጨርሷል። ስለዚህ ስደበውና ሙት። ያዋጣል። አሁን ለምሳሌ በኬንያ መንግስት ላይ ብታመጹ ኢትዮጵያ ከገባችሁ ታመልጣላችሁ። በዚህም ላይ ታዝኑ ኬንያ አንድ እግራችሁ ኬንያ ከገባ አመለጠ። እግዚአብሔር ላይ አመጹ የትም ማምለጥ አይቻልም። የትም አሳዶ ይይዛል። እግዚአብሔር ይቅር በላይ ብሎ መለማመጥ ብቻ ነው የሚያዋጣው። ስለዚህ
ትግስቱ ምእመናን ታጋሾች መሆን አለብን። መከራው አያሰቅቃችሁ፣ ተስፋ አያስቆርጣችሁ። በየቀኑ ጆሮአችሁ የሚሰማው፣ ዓይናችሁ የሚያየው፣ ልባችሁ የሚታዘበው፣ እጃችሁ የሚነካው፣ እግራችሁ የሚራመድበት ሁሉ ነገር አሰቃቂ ሊሆን ይችላል። ቅድም እንደተናገርኩት የታገሱትን ግን ምን እንላቸዋለን? ብፁዓን እንላቸዋለን። እኛ ለሰማዕታት፣ ለጻድቃን፣ ለመላእክት፣ ለእመቤታችን ጭምር ለቅዱሳን ጽላት የቀረጽነው፣ ቤተ ክርስቲያን ያነጽነው፣ ገድል፣ ድርሳን፣ ተአምር የጻፍነው፣ ጸበል የፈለቀላቸው፣ በስማቸው ፈውስ የተደረገላቸው ሰዎች መከራውን የታገሱ ብፁዓን ናቸው። ረሃቡን የታገሱ፣ ጥሙን የታገሱ፣ ብርዱን የታገሱ፣ የተገፈፉ፣ የተገረፉ፣ የታረዱ፣ የነደዱ፣ የተሰደዱ፣ የተንከራተቱ ናቸው። ደህና ደሩ። በርን ክፈተው፣ ልብን ክፈተው። ስለዚህ የአዲስ ኪዳን ሰዎች መሆናችን መርሳት የለብንም እና ቅድም የጠቀስኩት ጥቅስ የሚገኘው በያዕቆብ መልእክት ከአዲስ ኪዳኑ 27 መጻሕፍት ነው። እዚሁ ላይ እንደ ጥቆማ ያህል አንዳንድ ሰዎች እነዚህ ዘመን ወለድ፣ ጊዜ ወለድ፣ ምዕራብ ዘመም ሃይማኖቶች ሁለት ስህተት ይሰራሉ። አንደኛ ከመጽሐፍ ቅዱስ አንዷን ጥቅስ ይመዙና ያመልጣሉ። መጽሐፍ ቅዱስ 66 መጽሐፍ ነው። ስንት ነው አልኳቸው? 66። ይሄ ማለት ምን ማለት ነው? የመጻሕፍት ስብስብ አይደለም መጽሐፍ ቅዱስ። ይሄን የሥነ ጽሑፍ ሰዎች ያውቁ። የመጻሕፍት ስብስብ አይደለም። መጽሐፍ ቅዱስ 66 ነው። የጻፉት ሰዎች ደግሞ 40 ሰዎች ናቸው። ከ40ው ሰዎች መካከል ቅድም እንደተናገርኩት በዘመን የተለያዩ፣ በቋንቋ የተለያዩ፣ በጊዜ የተለያዩ ናቸው። ነገር ግን 40 ሰዎች የጻፉት 66ቱ የብሉይ ኪዳንና የሐዲስ ኪዳን ድምር የሆነው መጽሐፍ ቅዱስ ሰላም እናንተ እኮ ታመልጣላችሁ። አሁን አንድ ችግር ይፈጠር እኮ እንደ አይነ ስውር የተወደቃት ነው እያደልም ነው የምትለው እና እኔ መረጃ ሰበስባለሁ። ይገርማችኋል። ከባድ ነው። ሰው ይደርስልኛል ብለህ ስትዘናገር የምትበላ እኔ ተንፈራግጠህ ሙት እንጂ ሰው አውሮፕላን ላይ እንኳን ሲከሰከ ዝም ብሎ አይሞት ይባላል። ተንፈራግጦ ነው የሚሞተው። ይገርማችኋል። ሰው ጀግና ነው። ደህና መሻችሁ። ስለዚህ 66ቱ መጽሐፍ 40 ሰዎች የጻፉት ቅድም እንደነገርኳችሁ ስለ አንድ ነገር ነው የሚናገረው። ስለ እግዚአብሔር ክብር ነው የሚናገረው። ስለ እግዚአብሔር ነው የሚናገረው። ስለዚህ ምን ማለት መሰላችሁ? ለምሳሌ ከ66ቱ መጽሐፍ አንዱ ላይ ያልገባችሁ ሐሳብ ብታገኙ 65ቱ ምን ይላሉ ማለት አለባችሁ። አሁን የፈረደበት የሮሜ 8:34 ጥቅስ አለ። ልክ ታኝኮ ማስቲካው ያለቀ፣ ስኳሩ ያለቀ ማስቲካ መተፋት ያቃተው ማለት ነው። ብዙዎች ያመነጅኩታል። እሱ ዛሬም ማር ነው፣ ዛሬም ፈዋሽ ነው፣ ዛሬም ያው ነው፣ ዛሬም አዲስ ነው። ሁልጊዜ ይፈውሳል፣ ያድናል። ነገር ግን እንዲገባን አድርገን ካላነበብ ነው መጽሐፍ ቅዱስ የማይቆረጥም ድንጋይ ነው፣ የማይበስል አሸዋ ነው። ቀላል ነገር አለ። ስለዚህ ከመጽሐፍ ቅዱስ አንድ ጥቅስ ስታገኙ አሃ ለካ እንደዚህ ነው እንዴ ብላችሁ እስከ ዛሬ ሳይገባኝ ለካ ውሸት ነው የነገር ብላችሁ ከመጠራጠር ይልቅ እስኪ ቆይ እዚህ ላይ ይሄን ተናገረ፣ ሌላው መጽሐፍ ላይ ምን ይላል? ሮሜ ይሄን ካናገረ ዕብራውያን ምን ይላል? ጳውሎስ ቆሮንቶስ ምን ይላል? ማቴዎስ ምን ይላል? ሉቃስ ምን ይላል? ዮሐንስ ምን ይላል የሚለው ማየት ያስፈልጋል። ስለዚህ አሁን የያዕቆብን መልእክት ቅድም የጠቀስኩላችሁ ጊዜ ወለድ፣ ዘመን ወለድ፣ ምዕራብ ዘመም ሃይማኖቶች ብዙ አይወዱትም። ለምንድን ነው? ይሄ መልእክት በጥቅሉ 5 ምዕራፍ ነው ያለው። ስንት ምዕራፍ ነው ያለው? የያዕቆብ መልእክት ነው ቅድም የነገርኳችሁ 5 ምዕራፍ ነው ያለው። ያዕቆብ ስለ ምግባር ነው የተናገረው፣ ስለ ስራ ነው የተናገረው። መጽሐፍ ቅዱስ በተለያየ መንገድ የሚናገረው ስለ ፈጣሪ ነው ብያለሁ፣ ስለ ሃይማኖት ብያለሁ፣ ስለ እግዚአብሔር ነው ብያለሁ። ስለዚህ ሰው ለመጽደቅ የሁለት ነገሮች ውህደት ውጤት ያስፈልገዋል፣ ሃይማኖትና ምግባር። ደህና ዋላችሁ። ማንና ማን? ይህ ስንት ነው? ምንና ምን? ምንና ምን?
አንድ ሰው ስጋውን ሲበላ ደሙን ሲጠጣ ሃይማኖቱን ይፈጽማል። ለድሃ ሲያበላ ለድሃ ሲያጠጣ ምግባሩን ይፈጽማል። ሰው እንዲያውም ሊቁ ይላል በእንስሳዊ ባህሪው ለራሱ ይበላል፣ በመላእካዊ ባህሪው ለሌላ ያበላል ይላል። በእንስሳዊ ባህሪው ይለብሳል፣ በመላእካዊ ባህሪው ሌላውን ያለብሳል ይላል። ስለዚህ የያዕቆብ መልእክት ሙሉ 5ቱ ምዕራፍ ሁሉ የሚናገረው ስለ ምግባር ነው። ሰው ሃይማኖት ነው እንዲያውም ይላል ያዕቆብ አንተ ሃይማኖት እንተ አልባቲ ምግባረ ሰናይ ምውት እቲ ምግባር የተለየው ሃይማኖት የሞተ ነው ሬሳ ነው የሚለው። እንደው አንድ ሰው ለመባል ማንና ማን መዋሃድ አለባቸው? አቤት አረ እንደው ሰው ለመባል ነፍስና ሰው ነፍሱ ስትለይ ምን ይባላል? አቤት ሬሳ። ለምሳሌ አንድ በጣም ዝነኛ ታዋቂ ፕሮፌሰር እና አንድ ነቢጤ ደሃ ምንም ዕውቀትም ሀብትም ጤናም የሌለው ሰው ቢሞት እና ሁለቱ ለቀብር የሚመጡ ስንት ሬሳ መጣ ነው የሚባለው? 2 ሬሳ ነው። ፕሮፌሰር መጡ አክትሟል። ነፍስ ስትወጣው ከፕሮፌሰርነታቸው ወደ ሬሳነት ወርደዋል፣ አሽቆልቁለዋል። ስለዚህ ነፍስና ስጋ አንድ ላይ ምን ይባላል? ሰው ይባላል። ነፍስ ስትለይ ደግሞ ስጋ ብቻውን ምን ይባላል? ሬሳ ይባላል። ልክ ምግባር የተለየው ሃይማኖት ነፍስ የተለየችው ስጋ ማለት ነው። እምነት ሊቁ ዮሐንስ አፈወርቅ ደግሞ አሚንሰ መሰረት ይእቲ ወካለ አኒሃ ህንፃ ወንድቅ ሃይማኖት መሰረት ናት። ሌሎቹ ጾሙ፣ የጸሎቱ፣ ምጽዋቱ፣ ሌላው ነገር ደግሞ ጣራና ግድግዳ ነው። ጣራና ግድግዳ የሌለው ቤት ሜዳ ነው። መሰረት የሌለው ቤት ጣራና ግድግዳ ከሆነ ምትሃት ነው እንጂ ቤት ሊሆን አይችልም። አንድ ቤት ለመባል መሰረቱና ግድግዳውና ጣራው ውህደት መፍጠር አለባቸው። ሃይማኖትና ምግባር ሲዋሃድ እገሌ ጥሩ ክርስቲያን ነው ይባላል። እና ያዕቆብ በዚህ ላይ በደንብ አተኩሮ ጽፏል። እንዲያውም ይላል ወዳጅ እምነት ብቻውን ያድናል ካልከኝማ ይላል ከማውሰ አጋንንትኒ ያምኑ ቦቱ ወይደነግጹ ለማመንማ ሰይጣንም ያምናል፣ ግን ስራ የለውምና ከሰይጣንነቱ አልተላቀቀም። ዛሬም ሰይጣን ነው። ሰይጣን በእግዚአብሔር ያምናል። በማርቆስ ወንጌል አይታችሁታል። የእግዚአብሔር ልጅ ሆይ ለምን ታሰቃየናለህ? ለምን ልታሰቃየን መጣህ ብሏል። የእግዚአብሔር ልጅ ብሎ ክርስቶስን መመስከር አይሁድ ተስኗቸው የቀረ ከባድ ቃል ነው። ከመላእክት ቅዱስ ገብርኤል የእግዚአብሔር ልጅ ብሎታል። ከሐዋርያት ቅዱስ ጴጥሮስ የእግዚአብሔር ልጅ ብሎታል። ሰይጣን የእግዚአብሔር ልጅ ሲለው አትለፍልፍ፣ አትቀባጥር፣ ውጣ ነው ያለው። ከዚህ በፊት ተናግሬዋለሁ። ብዙ ጸበል የሚያጠምቁ አባቶች ማስለፍለፍ ይወዳሉ። ሰይጣን ደግሞ መለፍለፍ ውሸታም ነው። ብዙ ባልና ሚስቶች በጸበል ተፋተዋል። ባልሽ መድኃኒት አድርጎብሻል፣ ጎረቤቶችሽ አይተኙልሽም። እነሱ ለጥ ብሎ ነው የሚያድሩት። ይገርማቸዋል። እነሱ ለጥ ብሎ ነው የሚያድሩት ለራሳቸው እንቅልፋቸውን እየጠጡ። ጎረቤትሽ አይተኛልሽም፣ ጓደኛሽ አተኛልሽም፣ መስሪያ ቤት ያሰሩባል። እነሱ ያስራቸውን እየሰሩ ነው እነሱ። በዛ ውስጥ ላይ ደግሞ ቢያሰሩ ሳንተ ምን አገባ? የሚጠብቅ አያንቀላፋም ተብሎ የለ እንዴ? እግዚአብሔር ይቀርብ እኮ ሀቤከ ክፉ ወደ አንተ አይቀርብም። ወይበው መቅሰፍት ቤተከ መቅሰፍት ወደ ቤተ አይገባም። እስመ ለመላእክቲሁ ይእዝዙም በእንቲአከ መላእክቱን ስላንተ ያዛቸዋል። ከመ ይቀቡከ በኩሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ ወበእዴሆሙ ያነስኡከ በእጆቻቸው ከወደክበት ያነሱሃል ያነሱ ዘንድ ከመ ይትተአቀፍ በእብን እግርህ እንዳትሰነካከል ይጠብቁ ዘንድ መላእክቱን ያዛቸዋልና ክፉ ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም ተብሎ ተነግሯል። ናሁ ይደቅስ ወይነውም ዘያቅሞ ለእስራኤል እግዚአብሔርን የሚጠብቀው እስራኤልን የሚጠብቀው አያንቀላፋም ተብሎ ተነግሯል። ያንተ ጠባቂ አይተኛም፣ አያንቀላፋም፣ ጨለማ አይረታውም፣ እንቅልፍ አያሸንፈውም። ትናንት ይጠብቅ ነበር፣ አሁንም እየጠበቀ ነው፣ ለዘላለም ሲጠብቅህ ይኖራል። ስለዚህ እናንተና ባይተኙ ቢያሴሩ ቢያወሩ ቢስቁ ቢሳለቁ አንተ ምን አገባ? ስለዚህ እኔ እንደው የሚያጠምቁ ሰዎች ብዙ ጊዜ ጠቁም ያለውኝ እኔ ሰይጣን ሲለፈልፍ ናውጣ ነው እንጂ የሚባለው እስኪ ዝርዝሩ ንገረኛ ይባል ነውር ነው። ሰይጣን ዝርዝሩ ብዙ ነው። ብዙ ትዳር አፋቷል፣ ብዙ ጎረቤት አጣልቷል፣ ብዙ ጓደኛ አለያይቷል። ብዙ እነዚህ ጀም በየሰፈሩ አሉ እና በየሰፈሩ ያሉ እንደው ሟርተኞች መተተኞች
በቤተ ክርስቲያን የተቀመጡ ሰዎች አሉ በየሰፈሩ አንድ ሁለት አይደሉም በሺህ የሚቆጠሩ ናቸው ኑሯቸውን የሚደጉሙ ነፍሳቸው የተራቆተች ኪሳቸው የሞላ ነፍሳቸው የጎደለች ሆዳቸው የጠገበ አይምሯቸው የተራበ ሰውነታቸው የለበሰ ህሊናቸው የተራቆተ ነገን የማያስቡ እግዚአብሔር ይፈርድብናል ብለው ህሊናቸው የማያዳምጡ በየሰፈሩ ነው ባልሽ እንዲያረገ ነው ሚስት እንዲያረገች ነው ጓደኛሽ አተኛልሽም ጎረቤቶችን ተጠንቀቃቸው እያሉ በማህበረሰብ ውስጥ መርዝ የሚነሱ ጥላቻ የሚነሰንሱ የሰይጣን መልእክተኞች አምባሳደሮች አሉ ስለዚህ ማስቀባጠር አይገባምና ሰይጣን ያምናል አያምንም አረ ንገሩኝ ያምናል አያምንም በጎ ስራ አለው ይጸድቃል አይጸድቅም አይጸድቅም አዳም ጸድቋል ለምን ጸደቀ አዳም ለምን ዳን አዳም ንስሐ ገባ ተጸጸተ አጥፍቻለሁ በድያለሁ አለ ሰይጣን ግን አልተጸጸተም አሁንም ስራ ላይ ነው በአሁን እኔ ይሄን እየተናገርኩኝ የሆነ ቦታ ስራ ላይ ነው እሱ ይገርማችሁ እኛ ብንሰርበው ብናንቋሽ ጉዳዩ አይደለም እሱ አያረጅ ጡረታ ይወጣ የዓመት ፈቃድ አይወስድ ሁሉ ጊዜ ስራ ነው ይገርማል እንደው አንዳንድ ጊዜ እንደው ምን ነው ጌታው ሄደ እንደው ክርስቶስ ሰብራ ያመጣችሁ ሐሳብ እኮ ጥሩ ነበር ባያከሽፍ ቆረቱን ለመናገር እንደው ሰውን ያማደዱ ዘላለም ከመጨቀቅ አንድ ጊዜ ሰይጣን አስታረቀ ምንጩን ላድርቀው ብላ ነበርኩ ያሰበችው እሷ እንደው ነገሩ ካቅም በላይ ሆነና ቀረ እንጂ የእሱ ሐሳብ ጥሩ ነበር ዙሮ ያዕቆብ ምን ይላል ሃይማኖት ምግባር የሌለው ሃይማኖት የሞተ ነው እንደዛ ከሆነ ለማመንማ ማን ያምናል አሉ ሰይጣን ያምናል ነገር ግን በጎ ስራ ጥሩ ስራ የለውም ስለዚህ አንድ ክርስቲያን ለመዳን የስንት ነገሮች ውህደት ያስፈልጉታል የስንት ነገር የሁለት የምንና የምን የምግባርና የሃይማኖትና ይሄው ያዕቆብ ሲናገር ምን ይላል ወገኖቼ ታገሱ ቻሉ ጠንክሩ በርቱ ምክንያቱም የታገሱትን ብፁዓን እንላቸዋለን ብፁዕ ማለት ንዑድ ክቡር ማለት ነው ብፁዕ ማለት ስጋውን አሸንፎ ለነፍሱ ያደረ በበጎ ስራ ያጌጠ በምግባር በትሩፋት ያሸበረቀ ለጸሎት የተጋ ለምጽዋት የተጋ ለደግ ነገር የተጋ ዓለማዊ ምኞት አያይን አምሮት የሰይጣን ፍላጎት ፍትወተ ስጋ ፈቃደ ስጋ ያላንበረከከው ታጋሽ በመጽሐፍ ቅዱሱ የቅዱስ ጳውሎስ በገላትያ ደህና ዋላችሁ ሄዳችሁ እሺ በያዕቆብ መልእክት በገላትያ 5:22 ላይ ያዕቆብ ቅዱስ ጳውሎስ እንደተናገረው ወፍሬውስ የመንፈስ ፍሬዎች አለና የመንፈሳዊ ሰው ፍሬዎች የክርስትና መገለጫዎች ምእመናን አንድ ሰው ጥሩ ክርስቲያን ነው የሚባለው ጥሩ ክርስትና አለው የሚባለው ሹመት የሳያመጻድቀው ሲሻር ያልተሳቀቀ ሲያተርፍ ያልቦረቀ ሲከስር ያልወደቀ የቀኑ የሌሊቱ ጨለማ የማይከብደው የቀኑ ብርሃን ያላሳበደው ዝና ሹመት መልክ ውበት ያላሰከረው ነገሮች ሁሉ እንደሚያልፉ የገባው ይሄ ምን ይባላል ጥሩ ክርስቲያን ይባላል እኛውን ጥሩ ክርስቲያን አለመሆናችንን የምታውቁት ትንሽ ኪሳራ ሲደርስብን ትንሽ የሚያስቀድሱ የሚቆርቡ ገዳማት የሚሄዱ ሰዎች ከሆኑማ ትንሽ ሱቃቸው እንደመክሰር ካለ ጌታዬ እንደው ወረት እየቆረቡ እያስቀደሱ በየገዳሙ እየተንከራተቱ እናንተና እኮ እያተረፉ ነው የመቀኛ ጸሎት ይውላችሁ የእናንተና ሱቅ እኮ ይሄው ደመኞቹ በቃ ሸማቹ ይተለተላል እኔ ጋር እኮ እየደረቀ መጣ ምን ትሰራለህ እንዲህ አይነት ክርስቲያን ሊሆን አይችልም ክርስቲያን ማትረፉ አያመጻድቀውም መክሰሩም አያሳቅቀውም ክርስቲያን ሹመቱ አያመጻድቀውም መሻሩም አያሳቅቀውም ክርስቲያን የሌሊቱን ጨለማ አያማረርም በቀኑ ብርሃንም አይሰክርም አያብድም ነገሮችን እንዳያመጣጣቸው ይቀበላል ምእመናን እንደው በጣም ይቅርታ አድርጉልኝ አታሟርትብ ይበሉና ድንገት አይናችሁ ቢጠፋ ምን ታረጋላችሁ አቤት እኛ ቢሆን በማመልከቻ የጠፋ መሰለን ድንገት እኮ ነው ጠፍቶ ያደሩ የሚገርማችሁ ነው ምን ታደርጋ እኔ አሁን ሰዎች ይደውላሉ ከተለያየ አቅጣጫ ድንገት ይጠፋል ላይ ድንገት ይነቁራል ጆሮ ድንገት ይታሰራል አንደበት ጧት በሰላም ወጥቶ በሰውነታቸው ፓራላይዝድ ሆኖ በድጋፍ በዊልቸር የመጡ ሰዎች አሉ ምን ተአምራት ተዘጋጅቶ መቀመጥ ነው መፍትሄው እኛ ቅዱሳን የምንላቸው ሹመቱም ላይ
አምላኪዎች ሽረቱም ላይ አምላኪዎች ናቸው። ከእግዚአብሔር እዚሁ ላይ የሚገርማችሁ ነገር ወናሁን አስተበጽኦ የታገሱትን ብፁዓን እንላቸዋለን አለና ምን ይላል? ዘከመ ፈጸመ ሎቱ ሰማይክሙ ትዕግሥቶ ለኢዮብ የኢዮብን ትዕግሥት ሰምታችሁታል። ዘከመ ፈጸመ ሎቱ እግዚአብሔር ስለቶ እግዚአብሔር ልመናውን እንደሰማው እስመ ብዙ ምሕረቱ ለእግዚአብሔር የእግዚአብሔር ምሕረቱ ብዙ ነውና ወመስተሳይል ሩሩህ ቸር ነውና የኢዮብን ልመና እንደሰማው ሰምታችኋልና የሚታገሱት ብፁዓን እንላቸዋለን። ኢዮብ እኮ ምእመናን በጤንነቱም በበሽታውም በድህነቱም በሀብቱም ያተረፈ ሰው እኮ ነው። በመጀመሪያ ሀብቱ ንብረቱ ወደመበት፣ ቀጥሎ ልጆቹ አለቁበት። 10 ልጅ በተመሳሳይ ቦታ በአንድ ጊዜ ህንፃ ተደርምሶ 10 ልጆቹ አንድ ቀን አለቁ። የ10 ሁሉ ልጆቹ መርዶ በአንድ ቀን መጣለ። በደው ከዚህ ከራስ ፀጉሩ እስከ እግር ጥፉ ድረስ በደው የተመታ በመግል ተዋጠ፣ በትል ተከበበ፣ ተላ፣ ሸተተ፣ ከረፋ። ይሄ የሚገርማ ኢዮብ የቀረው ይላሉ አባቶቻችን ሌላው ሁሉ ሰውነቱ አልቆ ከዚህ በላይ ይቺ ብቻ ነበር ልቡ ብቻ ነበር የቀረው ይላሉ። ከዛ አንደኛ ሀብቱ ንብረቱ ወደመ፣ ሁለተኛ ልጆቹ አለቁ፣ ሶስተኛ ጤናው ጠፋ ብቻ ጉንፋን እንዳይመስላችሁ ተቆራረጠ። ዋሃዘ ገላ የሚያክበት እጅ ስላልነበረው አመዱ ላይ ይንከባለለበት ትሉ ረፍት ነስቶት ይላሉ አባቶች። ከዛ አራተኛ ሚስቱ ከዳችው።